ዋው ውድ አድማጮቻችንና ተመልካቾቻችን የውጭ ምንዛሬ አሁን ላይ ህይወትን እየቀየረ ይገኛል። ዩሮ፣ ፓውንድ፣ ዶላር፣ ሪያል፣ ዲናር፣ ድርሃም ወዘተ ዛሬ የውጭ ምንዛሬ ሰዎችን እንዲሁም እያስደነቀም ይገኛል። ቪዲዮውን እስከ መጨረሻው ድረስ በደንብ አድርጋችሁ እንዲሁም ያዳምጡ። በቅርቡ የውጭ ምንዛሬ ዋጋ በከፍተኛ ሁኔታ መጨመሩ የህብረተሰቡን ዋጋ በጣም እንደሳበም እንዲሁም ተገልጸም። በሌላ በኩል ከውጭ ምንዛሬ ገንዘብ የሚቀበሉ ሰዎች ለምሳሌ ሬሚታንስ የሚደርሳቸው ሰዎችና እንዲሁም ማህበረሰቦችም የውጭ የሚላኩ ምርቶችን የሚሸጡ ነጋዴዎች ከዚህ ሁኔታ ተጠቃሚም እንደሚሆኑም እንዲሁም ተገልጸም። ውድ አድማጮቻችንና ተመልካቾቻችን አሁን ላይ የውጭ ምንዛሬ ከ17 ሀገራት በላይ ስንት ብር እየተመነዘረም እንደሚገኝ በብላክ ማርኬትም ለእናንተም የማስዳምጣችሁ ይሆናል። በቅድሚያ ለቃሉ ቲዩብ አዲስ ሲሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰብ እንደሚታወቀው ቃሉ ዩቲዩብ የተለያዩ ዘርፈ ብዙ መረጃዎችም የሚሰማበትና የሚደመጥበትም ቻናልም እንደሆነ ይታወቃል። ቃሉ ዩቲዩብ በመጀመሪያ ደረጃ በዓለማችን ላይ የተሰሙና መደመጥ ያለባቸው ወቅታዊ ሰበር መረጃም የሚያስዳምጥ ቻናልም እንደሆነ ይታወቃል። በመቀጠል የውጭ ምንዛሬ ብላክ ማርኬት ሐዋላም ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬም ለእናንተም የሚያቀርብ ቻናልም እንደሆነ ይታወቃል። ለዚህ ለቃሉ ዩቲዩብ አዲስ ሲሆናችሁ ሰብስክራይብ እና የደውል ምልክቱን ምጫኑ እንዲሁም ቤተሰብ አሁን ወደ መረጃዎችም እንዲሁም አለፍን። በመጀመሪያ 100 ዩናይትድ ስቴትስ ዶላር በጥቁር ገበያ 18616 ብር ከ94 ሳንቲም እየተመነዘረ ይገኛል። 100 ዩሮ በጥቁር ገበያ 21798 ብር ከ71 ሳንቲም አሁን ላይ በብላክ ማርኬትም እየተመነዘረ ይገኛል። 100 ስዊስ ፍራንክ በጥቁር ገበያ 23327 ብር ከ73 ሳንቲም እየተመነዘረ ሲገኝ 100 የካናዳ ዶላር በጥቁር ገበያ 13476 ብር ከ68 ሳንቲም አሁን ላይ በብላክ ማርኬትም እየተመነዘረ ይገኛል። 100 የኦማን ሪያል በጥቁር ገበያ 48327 ብር ከ77 ሳንቲም በጥቁር ገበያ እየተመነዘረ ሲገኝ 100 የአውስትራሊያ ዶላር አሁን ላይ በብላክ ማርኬትም 12357 ብር ከ4 ሳንቲም አሁን ላይ በብላክ ማርኬትም እየተመነዘረ ይገኛል። 100 የዱባይ ድርሃም ጨምረው 100 የዱባይ ድርሃም 5632 ብር ከ3 ሳንቲም እየተመነዘረ ሲገኝ 100 የሳዑዲ ሪያል 4957 ብር ከ62 ሳንቲም አሁን ላይ በብላክ ማርኬትም እየተመነዘረ ይገኛል። 100 ፓውንድ ስተርሊንግ በብላክ ማርኬት 24827 ብር ከ24 ሳንቲም በጥቁር ገበያ እየተመነዘረ ሲገኝ 100 የጆርዳን ዲናር በጥቁር ገበያ 26331 ብር ከ1 ሳንቲም አሁን ላይ በብላክ ማርኬትም እየተመነዘረ ይገኛል። 100 የባህሬን ዲናር በጥቁር ገበያ በጣም ጨመረ። 100 የባህሬን ዲናር 49320 ብር ከ56 ሳንቲም አሁን ላይ በብላክ ማርኬትም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ የውጭ ምንዛሬም ይህንን ይመስል ነበር። በሌላ ተኩስና ወቅታዊ መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ኢትዮጵያ ለዘላለም ትኑር።